በጸብ እንኳን ስርዓት ይኑር። ጸብ ነው እንደ የፈለግከው ከእኔ ለምን አትረጋጋም? ለምን አትረጋጋው? እሱ ደግሞ ጸብ አይፈልግም እንዴ? አንዴ ቁጭ በልና ነው ረለች ነገሩ ለማረጋጋት ይወጣል ይችላል። እንደዚህ ስለ ያስገኝ ምናምን አይደለም። ገብቶሃል? ችግር የለም። እናንተ የወረዳ ስለሚይዘዋል እነዚህ በጉልበት የሆነ ነገር ስለምንጫጨቅ ምናምን በመግባባት ነው። ገብቶሃል? እንደዚህ አይነት ንዴት ምናምን እና ደግሞ ቅድም ያልከኝ ነገር በሙሉ በደንብ እንሆናለን። በጣም የተፈጠረው በጣም ደብሮ ይቅርታ ለሱ ችግር የለውም። እሱ ማረገው ሰላያችን ማን እንደሆነ በዚህ ልክ ሰላይ ተቀምጦልኝ ምናምን እየኖርኩ እንደሆነ አልገባኝም ነበር እስከዛሬ ድረስ። ኤኒዌይስ ቼክ አድርገሽ እኮ አታውቂም እኮ እሱ በሚያደርገው ነው። አይ ነው ግን ለምን እንደሆነ አላውቅም። ቆይ ነው ተረጋግቶ ነው ሄደው ከረባት ማሰርልክ። ኦኬ ከረባት ጽሬም ዘላ ግን ፐርፌክት አይደለም እውነት ለመናገር ከረባት ማሰር ላይ በቃ እንግዲህ ታሳክሮች ማለት አበባሆነች አሁን ውሃ ውስጥ አድርጌ ብዙ ጊዜ እንዲቆይ ያደርገዋል። ልሸኝ ألترا دو زيت هير نورشر مرتين أكثر تغذية للشعر وفروة الرأس. ፍላጎትሽ ምንድን ነው እያልኩሽ ነው። ግልጽ አማርኛ ነው የማወራሽ። ፍላጎትሽ ምንድን ነው? ፍላጎቴ ለአንተ ማስረዳት አይጠበቅብኝም። ልክ ብለሽ ነው ወይ? በጣም የተናደድክ ነው ማለት አልገባኝም። በተደጋጋሚ እዚህ ቤት ላይ ሰው እንዳይመጣ ይሻላል። ውሃ ልስጥህ። ተረጋጋ። መጀመሪያ ተረጋግተህ ስታወራኝ ነው በስነ ስርዓት ላወራህ። ምንም ያገባሽ ነገር የለም። የጠየኩሽን ነገር እኔ ደግሞ ተረጋግተህ ካላወራኸኝ በስነ ስርዓት ላወራህ አልችልም። አንድ ቀን እንኳን አይተሽ የማታውቂው ሰው መጥቶ እንደዚህ ስትሆኝ ለራስሽ እንኳን አይከብድሽም እንዴ? ምን አይነት